ሰላም ጤና ይስጥልኝ እንኳን ደህና መጣችሁ። ዛሬ ቅዳሜ ሰኔ 27 2018 በተለያዩ ድረገጾች የወጡ የዝውውር ዜናዎችን አሰባስበን እናቀርብላችኋለን። በቅድሚያ ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትተባበሩ ጠይቃለሁ። ሚረር ይዞት በወጣው ዘገባ ቶትንሃም የ180 ሚሊዮን አውሎ ነፋስ ፈጠረ፣ አርሰናል ቪላን ሊመዘብር እንደሆነ ዘግቧል። የሰሜን ለንደኑ ክለብ ቶትንሃም ሆትስፐር በዘንድሮ የክረምት የዝውውር መስኮት እጅግ አስገራሚ የሚባል የገንዘብ ጥቅል ይዞ ብቅ ብሏል። ክለቡ ሳንድሮ ቶናሊ እና ማቲያስ ፈርናንዴዝን በአንድ ላይ ለማስፈረም በአጠቃላይ 180 ሚሊዮን ፓውንድ በማውጣት የዝውውር ገበያውን የበላይነት ይይዟል። ማንቸስተር ዩናይትድ ከፈርናንዴዝ መነጠቅ በኋላ ወደ ሳር ፊቱን አዙሯል። የቶትንሃም አዲሱ ፈራሚ ማቲያስ ፈርናንዴዝ የማንቸስተር ዩናይትድ ጠንካራ የዝውውር ኢላማ የነበረ ቢሆንም በቶትንሃም በመነጠቁ ምክንያት ዩናይትዶች አሁን ፈጣን ስልታቸውን ቀይረዋል። ዩናይትድ አሁን ሙሉ ትኩረቱን ወደ ክሪስታል ፓላሱ ኮከብ ኢስማላ ሳር ላይ አድርጓል። ለሳር ዝውውሩ 35 ሚሊዮን ፓውንድ ዋጋ እንደተመነበትና ዩናይትድ ይህንን ሂሳብ ከፍሎ ተጫዋቹን ለማምጣት እየተንቀሳቀሰ መሆኑ ተገልጿል። አርሰናል የአስቶን ቪላን የገንዘብ ቀውስ ለመጠቀም አድብቷል። መድፈኞቹ የአስቶን ቪላን አሳዛኝ የገንዘብ እጥረትና የፋይናንሻል ሁኔታ እንደ መልካም አጋጣሚ ለመጠቀም ቆርጠው ተነስተዋል። አርሰናል ከቪላ ቤት ሁለት ቁልፍ ተጫዋቾችን በራዳሩ ውስጥ አስገብቷል። አንደኛው ሞርጋን ሮጀርስ የሚካኤል አርቴታ ቀዳሚ ምርጫ ሲሆን ኤዝሪ ኮንሳ የመከላከል ክፍሉን ለማጠናከር በጥብቅ ከሚፈለጉት ተከላካዮች መካከል የሚገኝ ነው። ሊቨርፑል በብራድላይ ባርኮላ ላይ እቅዱን ቀየረ። የፓሪስ ሰንት ጀርመኑ ወጣት አጥቂ ብራድላይ ባርኮላ ከፈረንሳይ የመውጫው በር ይበልጥ እየተከፈተለት ይገኛል። ይህንን ተከትሎ በሊቨርፑል እና በአርሰናል መካከል ያለው ፉክክር ተጠናክሯል። ሊቨርፑል ቀደም ሲል የነበረውን የያን ዲዮማንዴ ፍላጎት ሙሉ በሙሉ በመተው አሁን ላይ ሙሉ ትኩረቱን እና ራዳሩን ወደ ፈረንሳዊ ኮከብ ባርኮላ ላይ አዙሯል። መድፈኞቹ ባርኮላን የሚፈልጉት ሞርጋን ሮጀርስ ከአስቶን ቪላ ማምጣት ካልቻሉ እንደ ቀዳሚ አማራጭ ለመጠቀም ነው። ቶትንሃም የሊቨርፑልን ኮከብ ኮዲ ጋፖን ለመንጠቅ እያሴረ ነው። የለንደኑ ክለብ ቶትንሃም ሆትስፐር የዝውውር ገበያውን በአውሎ ንፋስ መምታቱን ቀጥሏል። ታዋቂው የዝውውር ጋዜጠኛ ፋብሪዞ ሮማኖ ይፋ እንዳደረገው ከሆነ ስፐርሶች የፊት መስመራቸውን ይበልጥ ለማጠናከር አዲስ አስደናቂ እቅድ አውጥተዋል። እሱም የሊቨርፑሉን ሆላንዳዊ አጥቂ ኮዲ ጋፖን ማስፈረም ነው። የክለቡ አስተዳደርና አሰልጣኙ ለቡድኑ አዲስ የግራ ክንፍ ተጫዋች ማምጣት ዋነኛ ግባቸው አድርገዋል። ሆላንዳዊ ኮከብ ኮዲ ጋቦ ለቶትንሃም የጨዋታ ስልት እና ለሚፈልጉት የክህሎት ደረጃ ፍጹም ብቁ ተጫዋች እንደሆነ በክለቡ ስካውቶች ተረጋግጧል። ስፐርሶች ጋቦን በቀጣይነት የግላቸው ለማድረግ የዝውውር ሴራቸውን እቅዳቸውን ማጠንጠኛ ዝርዝር ውስጥ ቀዳሚው ኢላማ አድርገውታል። ማንቸስተር ዩናይትድ የአርሰናል የዝውውር ኢላማ አዩቢ ቡዋዲን ለመንጠቅ ቼክ እያደረገ ነው። በእንግሊዝ ፕሪምየር ሊግ ታላላቅ ክለቦች መካከል ያለው የዝውውር ፉክክር ወደ አዲስ ምዕራፍ ተሸጋግሯል። ማንቸስተር ዩናይትድ የአርሰናል ዋነኛ የዝውውር ኢላማ በሆነው ወጣት ላይ ድንገተኛ ፍላጎት ማሳየቱ ተሰምቷል። የ18 ዓመቱ የሞሮኮ ድንቅ ታሌንት የሊሉ ወጣት የመሃል ሜዳ ኮከብ አዩቢ ቡዋዲ ወደ ሰሜን ለንደኑ ክለብ አርሰናል ለመዘዋወር በከፍተኛ ሁኔታ ስሙ ተያይዞ የቆየ ቢሆንም አሁን ግን የኦልትራፎርዱ ክለብ ዝውውሩን ለማደናቀፍ ገብቷል። ስካይ ስፖርት እንደዘገበው ከሆነ ማንቸስተር ዩናይትድ የ18 ዓመቱን አማካይ ለማስፈረም ያለውን ፍላጎት አሳድጎ ተጫዋቹን በቅርበት ቼክ እያደረገ እየተከታተለ ይገኛል። የፈረንሳዩ ክለብ ሊል ለወጣቱ አማካይ ስንብት እስከ 85 ሚሊዮን ፓውንድ የሚገመት የዝውውር ሂሳብ እንደሚፈልግ ተገልጿል። ማንቸስተር ዩናይትድ ወደ አዩቢ ቡዋዲ ፊቱን ለማዞር የተገደደበት ዋና ምክንያት ቀደም ሲል የነበሩት በርካታ ከፍተኛ የመሃል ሜዳ ኢላማዎች ስላመለጡት ነው። ዩናይትድ በጥብቅ ይፈልገው የነበረውና ወደ ቶትንሃም ለመዘዋወር ሙሉ በሙሉ የተዘጋጀው ማቲያስ ፈርናንዴዝን ጨምሮ በርካታ ቁልፍ ተጫዋቾች ማጣት ሰለባ ሆኗል። ይህንን ተከትሎ ክለቡ የመሃል ሜዳ ክፍተቱን ለመሙላት የሊሉን ድንቅ አማካይ ቡዋዲን የገበያ ዋነኛ ማስተካከያ አድርጎ ወስዶታል። ቶትንሃም በብሬመር ዝውውር ላይ ታላቅ የዋጋ ቅናሽ ማበረታቻ አገኘ። የሰሜን ለንደኑ ክለብ ቶትንሃም ሆትስፐር የተከላካይ ክፍሉን ይበልጥ አለታማ ለማድረግ በዝውውር ገበያው ላይ ትልቅ መነቃቃት የሚፈጥር አስደሳች ዜና ደርሶታል። የእግር ኳስ ኢታሊያ ዘገባ እንደሚያመለክተው የጣሊያኑ ግዙፍ ክለብ ጁቬንቱስ በብራዚላዊ ቋጥኝ ተከላካይ ጊሌይሰን ብሬመር
ላይ የነበረውን የዝውውር አቋም አርክሷል። ዩቬንቱስ ቀደም ሲል ለብሬመር ስንብት 49.7 ሚሊዮን ፓውንድ ዋጋ አውጥቶለት ነበር። አሁን ግን የቱሪኑ ክለብ የቶትንሃም ፍላጎት ሊያፋጥን በሚችል መልኩ የተከላካዩን ዋጋ እስከ 38.6 ሚሊዮን ፓውንድ ድረስ ዝቅ ለማድረግ ፈቃደኛ መሆኑ ተሰምቷል። ይህ ለስፐርስ እጅግ አስደናቂ የዝውውር ማበረታቻ ነው። ቶትንሃም ከዚህ ቀደም ከብሬመር ጋር በተደጋጋሚ ስሙ የተያዘ ቢሆንም ዝውውሩ ግን ቀላል አይሆንም። ብራዚላዊ ተከላካይ በሊጉ ካሳየው ድንቅ ብቃት የተነሳ እንደ ባየር ሙኒክ እና ማንቸስተር ዩናይትድ ባሉ የአውሮፓ ታላላቅ ክለቦች ዘንድ ከፍተኛ አድናቆትን ያተረፈ ተጫዋች ነው። ስፐርሶች በዘንድሮ የዝውውር መስኮት ጃን ፖል ቫን ሄክ እና ማርኮ ሰነሲን ወደ የኋላ መስመር ክፍላቸው በመጨመር የመከላከል አቅማቸውን አጠናክረዋል። ይሁን እንጂ የብሬመር በአየር ላይ ኳሶች ያለው ጥንካሬና ሁለገባዊነት ለቶትንሃም የኋላ ክፍል ፍጹም የማይበገር ጥራት ይጨምርለታል ተብሎ ይታመናል። ሊቨርፑል የቨርጂል ቫን ዳይክን የዝውውር አቋም በይፋ ግልጽ አደረገ። የሊቨርፑል ደጋፊዎች በጭንቀት ሲጠብቁት የነበረው የክለቡ ካፒቴን ቨርጂል ቫን ዳይክ የወደፊት ቆይታ ምላሽ አግኝቷል። በአስተማማኝነቱ የሚታወቀው የአትሌቲክስ ዘገባ እንደሚያመለክተው ሊቨርፑል ሆላንዳዊ ተከላካይ በዚህ የክረምት የዝውውር መስኮት ክለቡን ፈጽሞ እንደማይለቅ ለፈላጊዎቹ በሙሉ ግልጽ አድርገዋል። የጣሊያኑ ግዙፍ ክለብ ኤሲ ሚላን የሊቨርፑልን የተከላካይ ምሰሶ በዚህ ክረምት ወደ ሳንሲሮ ለማዘዋወር ከፍተኛ ፍላጎት አሳይቶ እንደነበርና ስሙም ከዝውውሩ ጋር በጥብቅ ተያይዞ እንደነበረ ይታወሳል። ቫን ዳይክ በአንፊልድ የመጨረሻ የውል ዓመት ላይ የሚገኝ ሲሆን የአሁኑ ውሉ በሰኔ 30 2027 የሚያበቃ ይሆናል። በቅርብ ጊዜያት በተጫዋቹ የወደፊት ዕጣ ፈንታ ዙሪያ አንዳንድ እርግጠኛ አለመሆንና የወሬ ውዥንብሮች ቢፈጠሩም ነገሮች አሁን ላይ መስመር ይዘዋል። ቫን ዳይክ በአዲሱ የሊቨርፑል አሰልጣኝ አንዶኒ ኢራኦላ ስር ለሚጀምረው የቡድኑ የቅድመ ውድድር ዘመን ዝግጅት በይፋ እንደሚመዘገብና ከቡድኑ ጋር እንደሚቀላቀል ይጠበቃል።